መርሐባ ሊላሂ ተዓላ ሰበር ዜና ዛሬ በመርከዙ ሚፍታሁል ኸይራት ድንገተኛ የሰርግ ፕሮግራም ተካሄደ። ሰሞኑን በተከታታይ 3 ቀናት በተለያዩ መራኪዞች ባደረግነው የዝውውር ቆይታችን የቃይደቱ ኑራንያ ተማሪዎች ለፕሮግራሙ አልታደሙበትም ነበር። በዚህም ምክንያት እኛ ያልታደምንበት ምክንያት ምንድነው በማለት አኩርፈው እንደነበረ መረጃው ደርሶናል። ወደ ዛሬው ሙሽሪትና ሙሽራው የሰርግ ፕሮግራም መለስ ሳደርጋችሁ ፕሮግራሙ እንዳለ ለተማሪዎች የተነገራቸው ትናንት ከሰዓት በኋላ ነበር። ከዚያም ሰዓት ጀምሮ ሙሽራይቱ እስካሁን ድረስ ማንና ከየት እንደሆነች ከአሚራችን ናኢማ ኮድ 3 ኮድ 16 እና 94 የሚያውቃት ማንም የለም። በዚህም ምክንያት ከፊሎቹ ተማሪዎች እኛ ሙሽራይቱ ማን እንደሆነች ትናገረን የሌላ መርከዝ ተማሪ ብትሆንስ የሚል ጥያቄ አንስተው ነበር። ለዚህም መልስ የተሰጣቸው ይህን ይመስል ነበር። የትም ፍጪው የትም ዱቄቱን አምጪው ነውና ተረቱ። ማንስ ከየትስ ብትሆን እናንተ ምን ቸገራችሁ ሰርግ መብላታችሁን እንጂ የሚል መልስ ተሰጥቷቸው ነበር። ከዚያም በመቀጠል ወይዘሪት ከሚላ በጓዳ በመምጣት ሙሽራይቱ ካልተነገረችኝ ሞቼ እገኛለሁ ማለቷ ተሰምቷል። ኮድ 62ም ብድግ ብላ እኔ ሙሽራይቱ ካልተነገረችኝ ፍርጥ በናው ስትል በይፍርጥ በይና ሞክሬው ከዛም ውጤቱን አብረን እናየዋለን ነበር የተባለችው። ኮድ 43 እና ኮድ 42 ትናንት ከሰዓት ባነሱት ተመሳሳይ ማነው የሚያገባው የሚል ጥያቄ እኔስ ቢሆን የሚል መልስ ቢንት ሰጥታቸው ነበር። ከዚያም በመቀጠል ደስ ይለናል ግን ከመርከዙ እንዳያርቅብን አደራ ማለታቸው ይታወቃል። ይህንም የሰማችው አጅሪት መዲና ኮድ 10ም ባልሽን ብጋራሽ ማለቷ ይታወቃል። ይህ ሰላምና ፍቅር የተሞላው መርከዛችን አብበን እናፍራበት እያልኩኝ ወደ ሙሽሪትና ሙሽራው መለስ ሳደርጋችሁ ሙሽሪትና ሙሽራው አይናፋር ከመሆናቸው የተነሳ ጥያቄ ላለመጠየቅ ዳርዳር እያሉ ይገኛሉ። ሙሽሪት ሙሽራው ባረከላሁ ለኩማ ወባረከ አለይኩማ ወጀማዓ በይነኩማ ፊል ኸይር እያልኩኝ ትዳራችሁ ያማረና የሰመረ ቆንጆና ሷሊህ ልጆችን የምታፈሩበት ያድርጋችሁ እያልኩኝ ወደ ወቅታዊ ዜና ወስዳችኋለሁ። እንደሚታወቀው ከፊታችን ያለው ታላቁና የተከበረው የረመዳን ወር መሆኑ ይታወቃል። ይህንንም ምክንያት በማድረግ አንዳንድ የመዳም ልዩ ኃይሎች እኛ ስራ በዛብን በማለት በኪታብ ሙራጃ ሰዓት ወደ ኋላ ማለታቸው ይታወቃል። በዚህም ተቃራኒ ከፊሎቹ እኛ ሀበሻዊ የሚያሸንፈን የለም ሁሉንም እንወጣዋለን ሲሉ ተሰምተዋል። ረመዳንን ደርሰው ከሚጾሙት ጾመው ከሚጠቀሙትና ከደጋጎቹ ባሮቹ ያደርግን እያልኩኝ ዜናዬን በዚሁ እጨርሳለሁ።